ሰበር ዜና የቴዲ አፍሮ ስቱዲዮ የፌዴራል ፖሊስ ዩኒፎርም በለበሱ ታጣቂዎች ተሰብሮ ሙሉ ንብረቱ መዘረፉ ተሰምቷል። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተጋልጧል። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋገጡልኝ ሲል ዘሀበሻ ዘግቧል። ይህ ህገወጥ የኃይል እርምጃ የተፈጸመው ምሽት አካባቢ መሆኑን የታወቀ ሲሆን ታጣቂዎች ወደ ስቱዲዮ ጥሶ ለመግባት የህንፃውን ጥበቃ በከፍተኛ ሁኔታ መደብደባቸው ተገልጿል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። ከዚህ የኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘት እና የተወሰዱት ንብረቶች ጉዳይ ነው። ይህ ስቱዲዮ ቴዲ አፍሮ እንደዋና ቢሮ የሚጠቀምበት የፈጠራ ስራዎችን የሚያዘጋጅበት ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ግጥሞች የሚገኙበት እንዲሁም አዳዲስ ሀሳቦች የሚጽፍበት እጅግ ሚስጥራዊና ጥብቅ የጥበብ ማህደር ነው። በስፍራው በርካታና ውድ የሆኑ አእምሯዊ ንብረቶች የሚገኙ ሲሆን አሁን በወጡት አዳዲስ መረጃዎች መሰረት ሰብረው የገቡት የፖሊስ አባላት ከስቱዲዮ ውስጥ ላፕቶፖችን፣ ስፒከሮችን፣ የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ ስቱዲዮ እቃዎችን ወስደዋል። እነዚህ የተወሰዱ ላፕቶፖችና ማቀናበሪያ መሳሪያዎች የድምፃዊውን አዳዲስ ስራዎችና ሚስጥራዊ የጥበብ ማህደሮች የያዙ በመሆናቸው በድምፃዊ የአእምሮ ንብረት ላይ የተደቀነው አደጋ በእጅጉ አጉልቶታል። የህግና የጥበብ ዘርፍ ተንታኞች ይህንን ክስተት ተራ የንብረት ዝርፊያ ወይም ብርበራ አድርገው አይመለከቱትም። ከሰሞኑ የቴዲ አፍሮ ምክትል ማናጀርና የቅርብ ጓደኛ የሆኑት አቶ ዩሱፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁን ደግሞ በድምፃዊ የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው ይህ ጥቃት ሆን ተብሎ የጥበብ ስራዎችን ለማሰናከል ያልወጡ ስራዎችን ለመውሰድና በድምፃዊ ላይ ከባድ ስለልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑን አጥብቀው እየተቹት ይገኛሉ። መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎች የጥበብ ባለሙያ አእምሯዊ ንብረት ላይ ስለተፈጸመው አደጋና በህግ ስም ስለተደረገው የኃይል እርምጃ በአስቸኳይ ማብራሪያ እንዲሰጡ ጥያቄዎች እየተነሱ ነው። በአሁኑ ወቅት በኢትዮጵያ በኪነ ጥበብና በፖለቲካው መስቀለኛ መንገድ ላይ እየታየ ያለው ክስተት ከግለሰቦች እስር ባለፈ በሀገሪቱ ያለውን የዲሞክራሲያዊ ምህዳርና የመንግስትን የህልውና ስጋት ቁልጭ አድርጎ የሚያሳይ ሆኗል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ለበርካታ አስርት ዓመታት በዜማዎቹ የህዝብን ብሶት፣ ተስፋና አንድነት ሲዘምር የቆየ በመሆኑ በመንግስት ዘንድ እንደ ተራ የጥበብ ሰው ሳይሆን እንደ አንድ ትልቅ ተቀናቃኝ የፖለቲካ ኃይል ተደርጎ ነው የሚወሰደው። ከቅርብ የብልጽግና ምንጮች የወጡ መረጃዎች እንደሚያሳዩት መንግስት በቴዲ አፍሮ ላይ ቀጥተኛ እርምጃ መውሰድ ያልቻለው የእስሩ ውጤት ሊያመጣ የሚችለውን ከፍተኛ ህዝባዊ ቁጣ በመፍራት ነው። ድምፃዊው በኢትዮጵያ ወጣቶችና በተለያዩ የህብረተሰብ ክፍሎች ዘንድ ያለው ጥልቅ ፍቅር እሱን ለመንካት ለስልጣን ህልውና አስጊ የሆነ የጎዳና ላይ አመፅን በአንድ ጀንበር ሊቀሰቅስ ይችላል የሚለው ስጋት በገዢው ፓርቲ ከፍተኛ አመራሮች ዘንድ ትልቅ አጀንዳ ሆኖ ቆይቷል። ይህንን ፍርሃት ተከትሎ የተቀየሰው አዲሱ ስልት በአካባቢው ያሉትን በማጥቃት ዋናውን ማዳከም የሚል ይመስላል። የቴዲ አፍሮ የልብ ወዳጅ ዩሱፍ ያሲን ከቤቱ በኃይል ተድብዶ መወሰድና የማናጀሩ ማህሌት ሰለሞን በፌዴራል ፖሊስ ቁጥጥር ስር መዋል ድምፃዊው በስነ ልቦና እንዲሰበርና የደህንነት ስጋት እንዲያድርበት የታቀደ የጭካኔ እርምጃ ነው። የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋላቸው እንዲሁም የቴዲ አፍሮ የልብ ወዳጅ የሆነው ዩሱፍ ያሲን መታሰራቸው የሚታወስ ነው። ይህ በእንዲህ እንዳለ የአሜሪካ የኢትዮጵያ የህዝብ ጉዳዮች ኮሚቴን ጨምሮ 16 የኢትዮጵያ አሜሪካውያን የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሀሳብን በነጻነት የመግለጽ መብት አፈናን አስመልክቶ ለአሜሪካው የውጭ ጉዳይ ሚኒስቴር ማርክ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ አቀረቡ። የኢትዮጵያውያን አንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደገ ብሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል ጸጥታ ኃይሎች በምሽት የድምፃዊውን መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸውን ገልጿል። ከዚህም በተጨማሪ የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ ማህሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮን ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትንና የዜጎችን የማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱ በስራ አጋሮችና በአድናቂዎቹ ላይ እየተወሰደ ያለው እርምጃ በአጠቃላይ ሀገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው ያስገነዝባል።
ኤፓክ እና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስቴር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቋል። እኛም በጣቢያችን ስም ቴዲ አፍሮን ማዋከቡ ይብቃ፣ የሀሳብ ነጻነታችን ይከበርልን እንላለን። እናንተም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ